አሁንም ጥያቄዎች እየመጡ ነው ያሉት እንግዲህ ትርሲትም ፌቨንም አጠገብ ያለች እንግዲህ አዲስ ፊት ነው ዛሬ የምታዩት እነዚህ ጥያቄዎች ለረጅም ጊዜ ያው ጥያቄውን እያነበብኩ ነው የነበርኩም መልሰው የአንድ ሰው ድምጽ ነው ብዙ ጊዜ የሚበዛው እና ለዳያሎግ ለውይይት ብዙ አይመችም ነበር እና ፌቨን እንኳን ደህና መጣሽ እንኳን ደህና ቆየህ ፌቨን እንግዲህ የማይንድ ሴት ስታፍ ናት ኮሚኒኬሽን ላይ ከኛ ጋር የምትሰራ በጣም ወጣትና ቫይብራንት ስታፋችን ናት እና እኔ ጥያቄዎቹን ወክዬ እዚህ ለምን አልቀመጥም ብላለች እንግዲህ እሷ እናንተን ወክዬ እናንተ ድምጽ ሆናለሁ ስላለች ስለዚህ ከዚህ በኋላ ጥያቄያችሁን የሚያቀርብላችሁ አምባሳደር አላችሁ ማለት ነው ፌቨን ደግሞ ያው ከዛም ባሻገር ለውይይቱ ያው ሐሳብም ይሄ ውይይታዊ መልክም ትሰጠዋለች ስለዚህ ፌቨን እዚህ ጥያቄና መልሱን እንግዲህ አንደኛው ነበር ስለያሽ በጠያቂዎች ስም አመሰግንሻለሁ ማለት ነው እኔም በጣም አመሰግናለሁ ቴንክ ዩ ዛሬ እንግዲህ ለመጀመሪያ በአጋጣሚ የቀረበው ጥያቄ በጣም ረጅም ጥያቄ ነው ያው ቀጥሎ አንቺ ስታነቢው ይሰማሉ ጥያቄውን ተመልካቾቻችን እስኪ ጥያቄውን ሰምተን እንመለሳለን ሰላም ዶክተር ምረት በቅድሚያ ታሪኬ ረጅም ስለሆነ ይቅርታ ጠይቃለሁ በተቻለኝ መጠን ለማሳጠር ሞክራለሁ ይህ ታሪክ ከዛሬ 11 ዓመት በፊት ነው የሆነው እኔ በትምህርትም በኑሮም ጥረት ማደርግ ሰው ነኝ በዩኒቨርሲቲ ትምህርት ላይ ያለው መምህሬ ከነበር ሰው ጋር ፍቅር ያዘኝ የዩኒቨርሲቲ ትምህርቴን እየተማርኩ ነው ለመጀመሪያ ጊዜ ከቤተሰቤ ጋር ተለይቼ ነበረው ፍቅር ያዘኝ ስል እንዳታቀልብኝ ከምትገምተውና ከአይምሮዬ በላይ ነበር ሳላየው መዋል መታመም ነበር ለኔ ጸሎቴ እሱን ለማየት ነበር በመጨረሻም ውሳኔ ያረኩና ደውዬ እንደምወደው ነገርኩት ከዛ በፊት ግን በክፍል ውስጥ በተለየ ሁኔታ እንደሚያየኝና ፍላጎት እንዳለው ደግሞ በደንብ አውቃለሁ ደውዬ ከነገርኩት በኋላ ዝም አለኝ ለተወሰነ ጊዜ በዛ መሃል ጓደኛዬ ነበረች ከሌላ ሰው ጋር አስተዋወቀችኝ ያንን የወደድኩትን ሰው እያሰብኩኝ ከዛ ሰው ጋር ግንኙነት ጀመርኩ ግንኙነቱ የመጀመሪያዬ ነበር ከተወሰነ ጊዜ በኋላ የወደድኩት ሰው ደውሎ ላገኘው እንደምችል ነገረኝ ቀጠሮ ይዘን አገኘሁት አብሬው አደርኩ ግን ልጅ መሆኔንና ያለብኝን ፍቅር እንዳትረሳብኝ ግን አብሬው ባደርኩለት ከሌላ ሰው ጋር አብሬ መሆኔን ነገርኩት ስንለያይ ግን ድጋሚ እንደምንገናኝ ቃል ገብቶልኝ ነበር በርግጥ ሁለቱ ይተዋወቁ ነበር ጓደኛዬ ያስተዋወቀችኝ ሰውና እኔ የወደድኩት ሰው ጓደኝነታቸው ጥብቅ ባይሆንም የቅርብ ጥሩ ግንኙነት እንዳላቸው ነግሮኛል ከዛም ስልክ ደውሎልኝ አውርተናል ያወራኝ ልክ ፍቅረኛውን እንደሚያወራ ሰው ነበር ለመገናኘት ተቀጣጥረንም ነበር ሳልሄድ መቅረቴ እስካሁን ይቆጨኛል ቤቱን አውቀው ነበር በጊዜው ምን እንደያዘኝ አላውቅም በመሃል ያለው ሰው ላይ ክህደት እንደፈጸምኩኝ ተሰማኝ ሁሉ ነገር ትናንት እንደሆነ ያህል ይሰማኛል ይህን ጽሑፍ እንኳን ስጽፍ ሰውነቴ እየተንቀጠቀጠ ነው በጊዜው እኔ የወደድኩት ሰው የትምህርት ዕድል አግኝቶ ስለነበር ወደ አዲስ አበባ ሄደ ከዛም አብሬው የነበርኩት ሰው ጋር ለተወሰነ ጊዜ አብረን ቆየን የመጀመሪያ ስለነበር በቀላሉ ግንኙነቱን መተው አልፈለኩም ነበር ግን አልሆነም በዚህ መሃል የወደድኩትን ሰው በህልሜ ያየው ነበር ብደውልም አያነሳም መልእክትም አይመልስም ከዛም ከ2 ዓመት በኋላ ትምህርቱን ጨርሶ ተመለሰ በጊዜው ተረጋግቼ ነበር ከትንሽ ጊዜ በኋላ ግን ማግባቱን ሰማው በጊዜው ሙሉ በሙሉ ተስፋ ቆርጬ ነበር የሱ ፌስቡክ አካውንት ላይ የሰርጉን ፎቶ ለቆ አይቻለሁ ትምህርቴን ጨርሼ ወደ ቤት ተመለስኩ ስራ ጀመርኩ ከ1 ዓመት በኋላ ይመስለኛል ደውሎ አዲስ አበባ እንደመጣና እንድንገናኝ እንደሚፈልግ ነገረኝ በጣም ደነገጥኩ ብዙ አስቤ ይህን ሰው ማግኘት እንደሌለብኝ ወሰንኩ የፈለገ በወደው በትዳሩ ላይ አይሆንም ብዬ ወሰንኩ ምንም ለማጣራት አልሞከርኩም አልደወልኩም አላገኘሁትም ከሆነ ጊዜ በኋላ አዲስ የፌስቡክ አካውንት አገኘው ሁሉ ነገር ተቀያይሯል ትዳሩ መፍረሱን እሱም ከሀገር መውጣቱን አወቅኩኝ በወቅቱ ከአንድ ሰው ጋር ግንኙነት ጀምሬ ነበር ለትዳር የደረሰ ከዛ ግን እሱን ኮንታክት ለማድረግ ሞከርኩ ተሳካልኝ ግን እንደ ልማዴ ከሌላ ሰው ጋር መሆኔን ነገርኩት ከዛ ቀን ጀምሮ ዘጋኝ ከዛ ለኔ ሁሉ ነገር እንደገና ተቀሰቀሰ ይህን ስል ረስቼው ነበር ማለት አይደለም በዚህ ሁሉ አመት እሱን ሳላስታውስ ሳላስብ ያልኩበት ቀን የለም አንድም ቀን እንደገና ተቀሰቀሰ ስል መታመሙን ነው ሲናፍቀኝ ውስጤ ምንም አይነት ውሃ እንደሌለ ያህል ሰውነቴ የደረቀ ይሰማኛል ልቤ በጣም በሚያስጠላ ሁኔታ ይመታል ሁሉ ጊዜ ልቤን በሽጉጥ መምታት እመኛለሁ
አብሬ ከነበርኩት ሰው ጋር መቀጠል አልቻልኩም። ይህንን ለማሳወቅ ሞከርኩ፣ ግን መልስ የለም። ከዛ በኋላ ከማንም ሰው ጋር ሆኜ አላውቅም። ለብቻዬ 6 ዓመት አለፈኝ። በመሃል አንድ ቀን ቴሌግራም ላይ ኮንታክት ሊያደርገኝ ሞክሮ ሳላየው ያለፈኝ መልእክት ከ1 ዓመት በኋላ አገኘው። ስልኩ ነበረኝ። ብዙ አስቤ እንደማያነሳ አሰብኩ። ስደውል አነሳው። በእውነቱ በሱ ፊት ስቆም ድምጹን ስሰማ መቆም አልችልም። ከዛ ሰማይና ምድር ተደባለቀብኝ። ማውራት አልቻልኩም። ተሳስቼ ነው ብዬ ዘጋሁት። እንዳበሳጨሁትም ገብቶኛል። በጽሁፍ ልነግረው ስሞክር ብሎክ አደረገኝ። ግን ዛሬም ከ11 ዓመት በኋላ ሁሉ ነገር ትላንት እንደሆነ ያህል ይሰማኛል። ዛሬም ይህንኑ ሰው የማገኝበት መንገድ ፈልጋለሁ። በዚህ ሁሉ ነገር መሃል ለራሴ የምለው በዚህ መጠን ራሴን በፊቱ አዋርጄ የፈለገ ቢመጣ ከዚህ ሰው ጋር አልሆንም እላለሁ። ግን ህልሜ ሁሉ እርሱን ማናገር ነው። በህይወቴ የሚገጥመኝን ደስታ፣ በተለይ ሀዘንና ችግር ለሱ መንገር በጣም ከምለው በላይ ፈልጋለሁ። እኔ በብዙ ነገር ቁጥብ ሰው ነኝ። በእርሱ ጉዳይ ግን የትኛውም ነገር አይሰራም። በእርሱ ጉዳይ ብርታት የለኝም። ሰኔ 13 2017 12 ዓመት ይሞላኛል። እድሜ ወደ 34 ደርሳለሁ። ጓደኛ እንኳን እንዳይኖረኝ ፍላጎት የለኝም። በግድ የታሰርኩኝ ይመስለኛል። ሰውን ሁሉ ከእርሱ ጋር አወዳድራለሁ። ሁሉም ያንሱብኛል። ማንም ሰው ላይ ምንም አይነት ክፍተት አልታገስም። ምንድነው የማደርገው? እንግዲህ ፌቨ እንደየሹ ጥያቄው አንቺም እንዳነበብሽ በጣም ረጅም ጥያቄ ነው። 22 ዓመት የነበረች ወጣት አሁን 34 ዓመቷ ነው። በዚህ 12 ዓመት ውስጥ የተካሄደ ነገር ነው አይደለ? ጥያቄው ላይ የተነሱ አንዳንድ ዋና ዋና ነጥቦች አሉ፣ ምናልባት ማንሳት ከፈለግሽ። ከባድ ቦታ ውስጥ ያለች ጠያቂ ናት። እኛም ስናነበው በጣም ከሷ ስሜቶች ጋር አብረን ወደ ላይ ወደ ታች ስንል ነበር እና ምንድነው ማደርገው ብላ በጠየቀችውን ጀምርና ከዛ መሃል ላይ ያሉትን ይማነሳል። እንግዲህ ምንድነው እንዳልሽው ጥያቄውን ስናነበው ይሄ በጣም ትንሽዬ መጽሐፍ ነው የሚመስለው። ሪሊ ትልቅ መጽሐፍ ይወጣዋል። በጣም ትልቅ ውጣ ውረድ ያለው የአንዲት ነፍስ ታሪክ ነው። ከኮሌጅ ጀምሮ እንግዲህ በብዙ ውጣ ውረድ ውስጥ ያለፈች ሰው ናት እና ጠያቂያችን መጨረሻ ላይ ጥያቄው ምንድነው የሚደረገው የሚለው ነው። እንግዲህ ይሄ በቀላሉ እንዲህ ነው የሚደረገው የሚባል አይደለም። ጠያቂያችን በ12 ዓመት ውስጥ የ22 ዓመቷ ጠያቂ አሁን አለች ብዬ እኔ ብዙ አላምንም። 12 ዓመት ለውጧታል እና በዚህ ውስጥ ደግሞ ከእሷ ጋር ኦን ኤንድ ኦፍ ሲመጣና ሲሄድ የነበረው ሰው ደግሞ እሷ በፍቅር የተያዘችበት ሰው እሱም አይ ቲንክ በ12 ዓመት ውስጥ ስታውቀው መጀመሪያ ዩኒቨርሲቲ አስተማሪዋ ነበር። እንግዲህ በ12 ዓመት ውስጥ አግብተዋል፣ ፈተዋል፣ የተለያዩ ነገሮች ውስጥ አልፏል። እሷም ከብዙ ሰዎች ጋር ሄዳለች። ስለዚህ አሁን እኛ መልሱን የምንሰጠው ለ22 ዓመቷ ወጣት አይደለም አይደል? ለ34 ዓመቷ ወጣት ነች ስቲል፣ ግን ሞር ጎልማሳ ወጣት ወደሚባለው ዞን ይሄዳል እና 34 ዓመት ብዙ ጊዜ ሞር ወደ መብሰል የምንመጣበት እድሜ ነው። ያው 34 ዓመት መሆኑም ትንሽ ያሳሰባት ይመስላል። ግን ስቲል ወጣት ናት፣ ብዙ ነገር ውስጥ አልፋለች እና አሁንም በዚህ በምትወደው ሰው ዙሪያ ነው ህይወቷ የሚያጠነጥነው። ሄዳ ተመልሳ እሱ ጋር ነው፣ ሄዳ ተመልሳ እሱ ጋር ነው። አንዳንዴ ሲገናኙ ሁለቱም ሲፈላለጉ ይሆንና ለትንሽ ጊዜ የሆነ ነገር ይሆንና ደግሞ ሌላ ሰበብ አይጠፋም፣ ወይ በሱ ወይ በሷ ሳይድ እና ሰማው ሳንካላ ነው ነገሩ። ስለዚህ ለእኔ እቺ 34 ዓመት ወጣት የ22 ዓመቷን ጉዞ የጀመረችውን ወጣት ፈልጋ ማግኘት አለባት። ወይ ደግሞ ያቺ የ22 ዓመቷ ወጣት እስከሆነች አሁን ያለችው የ34 ዓመቷን ሞር መቹር ያደረገች ወጣት መተዋወቅ አለባት። ዞሮ ዞሮ አሁን የ34 ዓመቷ ነች ጠያቂ ሆና የመጣችው እና በዚህ ሂደት ውስጥ ብዙ ሰዎች መጥተው ሄደዋል፣ ብዙ ሁኔታዎች አልፈዋል። መጀመሪያ ሰውየውን መውደድም መፈለግም ማግኘትም ማሳመንም መለያየትም አይደለም መቅደም ያለበት ብዬ አስባለሁ። ራሷን ማወቅ አለባት። በዚህ ሂደት ውስጥ ምን አይነት ሰው እንደሆነች፣ ምን እንደምትፈልግ፣ ማን እንደሆነች። ለዚህ ብዙ ጊዜ እንግዲህ እኛ ሀገር ውስጥ ብዙ ላይኖር ይችላል፣ ግን አሁን ጥሩ የቴራፒ ወይም የካውንስሊንግ ኦፊሶች አሉ። ስለዚህ መጀመሪያ ራስሽን አግኚ። አንቺ ራስሽ ማነሽ? ምን ሆነሻል? ለምንድን ነው ይህን ሁሉ ነገር የሆንሽው? ምንድን ነው የምትፈልጊው? የሚለውን ፈልጋ ማግኘት ያለባት ይመስለኛል። ይሄን ነው የመጀመሪያ ዋናው ምክር። እኔም በጣም እስማማለሁ። ከዚህ ጋር ተያይዞ ያው ስንሰማውም
በጣም ፍቅሩን የምትገልጽበት መንገድ በቃ የሆነ ገደብ የሌለው ወይም ልክ ያጣ በጣም መውደድን ነው የምታወራውና ኤክስፒሪየንስ ያደረገችው ይሄ ጤናማ ነው ወይስ አይደለም የሚለው እንዴት እንግዲህ ብዙ አይነት አስፔክቶች አሉት። አንደኛው ሰዎች ስለምንለያይ አንዳንድ ሰዎች ስሜታቸውን ፍቅራቸውን የሚገልጹበት ሁኔታ የዚህ አይነት ባህሪ ያላቸው ሰዎች አሉ። አንዳንድ ጊዜ ደግሞ እንደዚህ አይነት ነገር በትክክል ጤናማ በሆነ መንገድ በጓደኝነት ተመስርቶ እኩያነት ላይ የተመሰረተ ፍቅር እኩያነት ከሌለበት አስቸጋሪ ነው። እኩያ እድሜ ብቻ አይደለም። እሷ አስተማሪ እሷ ተማሪ ሆና ያለው የፓወር ግሬዲየንት በጣም ትልቅ ነው። እሷ መውደዷን ነግራው ዘጋት ምንም አለ። እሷ ግን ብትዘጋው ኖሮ አስተማሪ ስለሆነ ያ እንግዲህ የፈጠረው የፓወር ዲፍረንስ እሷ ላይ በጣም አይዲያላይዝ አድርገዋለች ወይም ደግሞ በቃ እሱ ላይ የሚደርስ ሰው የለም ብላለች። አሁንም እንደሱ ነው የምታስበው። ግን ከምትገልጽልን ሁኔታ በጣም እንደው መልአክ የሆነ ሰው አይመስልም። ሰው የሆነ ሰው ነው። ብዙ ጉድለት ግድፈት ያለው ሰው ነው እና እንደው እሱ ላይ እንግዲህ ምንድነው በዛ 22 ዓመቷ የሳለችው አይዲያል ሰው አለ። እሱን ነው እያፈቃ አሁን ያለውን ሰውዬ ላይሆን ይችላል። እሷ የሳለችውን ሰው ነው የምትወደው። አንዳንድ ጊዜ እንደዚህ አይነት ኢሜጅ ስንፈጥር ፍቅራችን ልክ የለውም። የምናፈቅረው መልአክ ነው፣ ግን ስንጠጋው ደግሞ እንደኛው ጉድለት ያለው ሰው ሆኖ ነው የሚገኘው። ሌላው እንግዲህ በዛ እድሜ ላይ ደግሞ ብዙ ነገር አይዲያላይዝ እናደርጋለን። እንግዲህ እዛ ጋር ቆማለች እቺ ልጅ 34 ዓመቷ ቢሆንም ያቺ 22 ዓመቷ ልጅ የያዘችውን የሳለችውን ስል አለቅም ያለች ይመስለኛል። ሰውየውን ፎር ሁ ኢዝ ወይም የምታፈቅረውን ሰው በማንነቱ ለማወቅ እድልም አላገኘችም። መቼ ነው ለአንድ ዓመት ያህል የሰከነ ግንኙነት ኖሯቸው ከነ ጠባዩ ከነ ቤተሰቡ ከነ ጓደኞቹ ኩያ ወዳጆች ሆነው አይተዋወቁም። ስለዚህ አንዱ አክቹዋሊ ራሷን በመፈለግ ሂደት ውስጥ ምናልባት የምታገኘው የሳለችው ሰው ውስጥ ገብታ ጠፍታለች። አሁን የሚኖረው እሱ ብቻ ነው። እሷ ራሱ እንግዲህ ላለፈው 12 ዓመት ኑሮን በቀጠሮ ብላ ያለች ይመስላል አይደል? በጣም ከባድ ነው። በመሀልም ሌሎች ሪሌሽንሺፖችን ወይም ጓደኝነቶችን እንደሞከረች ታነሳለች። ግን አልሆነም ወይም ተቋረጠ የሚለውንም መልሳ ትላለችና መሞከሯ ጥሩ ነው። ለመርሳትም እየሞከረች እንደሆነ ሊያሳየን ይችላል። ግን መልሳ እሱ ላይ በቃ ማሰብም ሳላስበው የዋልኩበት ቀን የለም ትላለችና ሁለቱን አብሮ ማስኬድስ ይቻላል? ሌላም ሰው ለማየት እየሞከረች እሱ እንግዲህ ሌላ ከመጀመሪያው ነው። መጀመሪያ ራሱ ሄዳ ራሷን ቫልነረብል አድርጋ ወይም አጋልጣ ወዳለሁ ብላው ዝም ሲላት በማል ከሌላ ሰው ጋር ትጀምራለች። ያ ፓተርን ወይም ደግሞ ያ ሁኔታ ከዛ በኋላም ይቀጥላል። ሪጀክሽን ወይም ደግሞ እምቢ መባልን መሸከም የምትችል አትመስልም። ስለዚህ እንዴት ነው የቴብል ቴኒስ ኳስ አንዳንዴ አንድ ቦታ አይቀመጥም፣ ያው ይነጥራል በየቦታው እና አንዳንድ ጊዜ ያው የሰው ልጅ ስሜቱ እንደዛ አይነት ያደርገዋል። እዚህ ጋር ሲነጥር እዛ ጋር ሲወድቅ እዛም ይነጥራል እያለ ከብዙ ነገሮች ጋር ተገጫጭታለች በመሀል። እንግዲህ ምናልባት የ12ቱን ዓመት ታሪክ ሙሉን የነገረችንም አይመስለኝም። በዚህ መሀል ሌሎች ብዙ ነገሮች ሆነዋል። እንግዲህ ሰዎች በአንድ ፍቅር ውስጥ ሆነው ያ ነገር ሲበላሽ ወይም እልህ ሲገባ ወይም የተለያዩ ነገሮች ሲፈጠሩ ወይም ብሬክ ሲያደርጉ ያንን ስሜት መሸከም ስለማይችሉ ያንን ስሜት መደበቂያ ወይም ደግሞ ራስን ማጽናኛ ሌላ ሪሌሽንሽፕ ውስጥ ይገባሉ። አክቹዋሊ በሪሌሽንሽፕ ውስጥ ከሚሰሩ ትልቅ ስህተት ከሚባሉት ውስጥ የተበላሸ ግንኙነትን ለማከም ሌላ ግንኙነት አንደኛ ለዛኛው ሰው ፌር አይደለም። ዲስከቨር ሲያደርግ ደግሞ የበለጠ ነገሮች ይሆናሉ። ሁለተኛ ነገር ደግሞ የሰው ልቡ ካላለቀለት ወደዛ ሰው ሲመለስ ደግሞ ሌላ ቦታ ሄጄ ነበር ሲል የኛውም ልክ እሷ ላይ እንዳለው በተደጋጋሚ እነዛ ነገሮች ሀፕን ያደርጋሉ። እና እነዚህ ሁለት ሰዎች እሷና የምትወደው ሰው ጓደኛ ሆነው የሚያውቁ አይመስለኝም። ወይም ደግሞ በፍቅር ግንኙነት ውስጥም ሚዛናዊና ነፃ የሆነ ረዘም ላለ ጊዜ ሰው ሆነው አብረው ፐብሊክሊም ፕራይቬትሊም የቀጠሉ አልመሰለኝም። በቃ ይሄ ድራማ የበዛበት እና ኢማጂኔሽን ወይም ደግሞ ምናባዊ የሆነ ግንኙነት ነው። ለዚህ ነው አሁን እንግዲህ 12 ዓመት ብዙ ሕክምና ይፈልጋል። ቁጭ ብላ ከአንድ አማካሪ ጋር ያለፈችበትን እያየች የምትፈልገውን ነገር ማወቅ፣ ራሷን ማወቅ፣ በመሀል የሆኑትን ነገሮች ሁሉ ከነ ሙሉ ትርጉማቸው መረዳትና አንድ የሰከነች የረጋች ያለሱ መኖር የምትችል ግን ሁኔታው ከተስተካከለ ደግሞ ከሱ ጋር መኖር የምትችል
ካልሆነ ደግሞ ከሌላ ሰው ጋር መኖር የምትችል ምንም ካልሆነ ደግሞ ለብቻዋ መኖር የምትችል ሰው ወደ መሆን መምጣት አለባት። ለምሳሌ እንበልና ከሱ ጋር እሷ ራሷን አውቃ በቃ ምርጫዋ እሱ ሆኖ ከሱ ጋር ሄዳ እንደገና ቅድም እንዳለው ነጥራ እሱ ላይ ማረፍ አትችልም። አንደኛ የእሱ ሁኔታ መታወቅ አለበት። እኔ ምናልባት የምለው ራሷን ከሰራች በኋላ ከሱ ጋር ጤናማ ጓደኝነት መጀመሪያ መመስረት አለባቸው። ይህ ሰው ማን ነው? ምንድን ነው የሚፈልገው? ምን ውስጥ አለፈ? አሁንስ ይወደኛል ወይ? ለራሱ ያለው አመለካከት ምንድን ነው? ቤተሰብ ይፈልጋል ወይ? ያለፉ ግንኙነቶቹ በቅጡ ተቋጭተዋል ወይ? እሷ የዓለም የመጨረሻ አንደኛ አድርጋ እንደምታየው እሱ ደግሞ እንዴት ነው የሚያያት? እነዚህን ነገሮች ሁሉ አታውቅም። እና አክቹዋሊ እኔ ሳስበው የእውነተኛውን ሰውዬ ሳይሆን እሷ የሳለችውን ሰውዬ ነው የምትወደው። ሄዳ ለምሳሌ አብረው ቢሆኑ ያንን የወደደችውን ሰውዬ እሱ ውስጥ ባታገኘው ምን ትሆናለች? ምን ታደርጋለች የሚለው አጠያቂ ይመስለኛል። በ12 ዓመታት ውስጥ የተፈጠሩትን ለውጦች ሁለቱም ላይ እሱም አዲስ ሰው ሆነዋል። ልክ ነው። ቢገናኙ ይዋደዱ ይሆን? እሱ ራሱ እንትን አለ። ደግሞ ሌላው ነገር ምን አለ መሰለሽ፣ መዋደድ ማለት ሁሌ ፍቅረኛ ሆኖ መቆየትም መሆን የለበትም። እነዚህ ሰዎች እንግዲህ አሁን እሷ 34 ቆነች፣ ሜይ ቢ እሱ ሚኒመም 40። ለምን አትሊስት 6 ዓመት ካልበለጣት አስተማሪዋ የመሆን እድሉ እዛው ሰቅሎ የቀረ ወጣት ልጅ ካልሆነ በስተቀር አትሊስት ግን እሷ ገና አንደርግራጁዌት እያለች እሱ ለግራጁዌት ስኩል አዲስ አበባ ሄደዋል። ትንሽ ይበልጣታል እንግዲህ እሱ ወደ 40ዎቹ ገብቶ እሱ ደግሞ 40ዎቹ ስትገቢ አሁን እሱ ባለበት እሷ እንደምትለው በተለያየ ውጣ ውረድ ውስጥ ያለፈ ከሆነ እሱም የራሱ ቀውስ ይኖረዋል። የሰከነ ሰው ላይሆን ይችላል። ስለዚህ እነዚህ ሰዎች ድሮ በ20ዎች ውስጥ ወይም እሱ በኤርሊ 30 ውስጥ እሷ በኤርሊ 20 ውስጥ ሆነው ያ ግንኙነት ሲፈጠር የነበሩት ወጣቶች ትንሽ ተቀይረዋል አሁን። እና አይ ቲንክ ግልጽ ለማድረግ በመጀመሪያ ደረጃ አሁን ይሄንን የአዙሪት አሽክርክሪት የሆነውን ሳይክል በማቆም ራስ ላይ መስራት፣ ካውንስሊንግ ማድረግ፣ ትንሽ ሪፍሌክቲቭ መሆን ከቻለች ደግሞ ጆርናል አድርጋ ይሄንን ታሪኳን ሙሉውን በደንብ ለራሷ መጻፍ፣ ትልቅ መጽሐፍም ሊወጣው ይችላል። ሰዎች ብዙ ጊዜ በጆርናሊንግ ወይም ደግሞ ራሳቸውን ታሪክ በመጽሐፍ ውስጥ ይታከማሉ። አንድ ታወር ኢን ዘ ስካይ የሚል መጽሐፍ ህይወት ተፈራ የጻፈችው በቀይ ሽብር ጊዜ ወጣት ነበረች እና በጣም የሚገርም መጽሐፍ አለ እና ማማ በሰማይ በሚል ተተርጉሟልም። እዛ ላይ እኔ መጽሐፉን ስጨርስ ራሴን አክሜ ጨረስኩ ትላለች ያለፈችበትን ነገር እና ይሄ በጣም ብዙ ውስጧ የገቡ ብዙ ነገሮች አሉ። እሱን ከጨረሰች በኋላ እሱን እንደ ሰው መተዋወቅና እንደ ሰው ጓደኛ መሆን መቻላቸውን ማወቅ አለባት። ዞሮ ዞሮ የሚፋቀሩ ሰዎች መጨረሻ ላይ ጓደኛ ከሆኑ አብሮ አይዘልቁም። ለምን? ያኛው ኤነርጂ በጣም ሀይ ኤነርጂ ቢሆንም ግን ዘላቂ አይደለም። የጓደኝነት ኤነርጂ ነው ሁልጊዜም የሚዘልቀው፣ በኃላፊነት መሸከም የሚችለው። ስለዚህ ይሄ ለብዙ ሰዎች ምክር ይሆናል። በተለይ ከግንኙነት የሚዘሉ ሰዎች የሆነ ቦታ ማቆም አለባቸው ወይም መቆም አለባቸው። ያንን ከዛ በኋላ ወደ ጤናማ ጓደኝነት እንግዲህ ኬሚስትሪውና ፈቃደኝነቱ ካለ ወደ ፍቅር፣ ከዛ ሎንግ ተርም ወደሚሆን ነገር፣ ካልሆነ ደግሞ ያው ህይወት ሰፊ ናት። ራሷን አክማ ሙሉ ማንነቷን አግኝታ ለሌላ ጤናማ ግንኙነትም እኮ ዝግጁነት ያስፈልጋል። በዚህ ሁኔታ እኮ ሌላም ግንኙነት ብታደረግ አይሆንም እኮ ለሱ ማድረግ። ለዚህ ግን እንግዲህ 1 እስከ 2 ዓመት ያህል በደንብ ራሷ ላይ መስራት አለባት። እና እንግዲህ ጠያቂያችን ተስማሚያለሽ? እንደዚህ ነው የምናደርገው። ስለዚህ ምናልባት እንግዲህ ካውንስሊንግ ከፈለግሽ እና አዲስ አበባ አካባቢም ከሆንሽ እዚሁ ጥያቄና መልሱ ላይ አንዳንድ የካውንስሊንግ ሴንተሮችን አድራሻ እንተውልሻለን። እዛም ደውለሽ ከነሱ ጋራ ተገናኚ። ምናልባት በኢሜይልም ወይም በላክሽልን መልእክት ላይ አድራሻ እንድንተውልሽም ከፈለግሽ እዛ ላይ የካውንስሊንግ ሴንተሮችን እናረጋለን። ከዛ በተረፈ እንግዲህ እኛ መልካም እድል እንመኝልሻለን። ያልመለስነው ጥያቄ ካለ መልሰሽ ላኪልን። ሌሎቻችሁም በዚህ ጥያቄ እንደተማራችሁ እናመሰግናለን። እንግዲህ ፌቨን እንዴት ነው የመጀመሪያው ቀን? ምንም አይደለም፣ ወንበሩ አያቃጥልም አይደል? ደህና ነው። እንግዲህ ትርሲትም በዛ በኩል ሆና ደህና ነገር ነበር። ትርሲት እንዴት ነው? ምንም አይልም? ትርሲት ምንም አይልም ብላለች። እንግዲህ በዚሁ እንቀጥላለን ማለት ነው። ለዛሬው ይሄኛውን ጥያቄ ይዘን እንመጣለን። ኔክስት ታይም ደግሞ ሌሎች ጥያቄዎችን
እንዲሁ ይዘን ከፌቨን ጋር በሳምንት እንግዲህ ከቻልን አንዳንድ ቀን ብቅ እንላለን። እስከዛው በሰላም ቆዩን።